ለራሱ ጥቅም ጉዳዩ ከዘገየ ሃይማኖት ይቀይራል የለም። ክርስትና ማለት ያመኑትን መናገር የሚናገሩትን ደግሞ ማመን ማለት ነው። ወንጀል የለበትም ወንጌል ነው የሰበከው። ለምኑ ይሰጣችኋል ማለት እስኪሰጣችሁ ድረስ ለምኑ። በእግዚአብሔር የሚያምን ሰው፣ ራሱን ለእግዚአብሔር የሰጠ ሰው፣ ለእግዚአብሔር የሚታመን ሰው፣ ክርስትናውን በተግባር የሚኖር ሰው በየትኛው መከራ ውስጥ እግዚአብሔር እንደሚጠብቀው ያምናል። እስኪ ሕይወታችሁን ተመልከቱ። ከምን አይነት ጉድጓድ እግዚአብሔር እንደታደጋችሁ። በጣም ብዙዎቻችን ውለታ ስለምንበላ እንጂ ከሰዎች አቅም በላይ ከሆነ፣ ከሰዎች ዕውቀት በላይ የሆነ፣ ከሰዎች ጉልበት ገንዘብ በላይ የሆነ ብዙ ችግር በሕይወታችን ገጥሞን ጨለማ ውጦን መሻገር አቅቶን መውጣት አቅቶን መዳን አቅቶን ተስፋ የቆረጥነውን እኛ እግዚአብሔር አድኖናል። አሁን በዚህ ዘመን ጥቂት ጎረምሶች አሉ፣ የመላእክት ስልጣን ያልገባቸው፣ እኔ መልአክ ልካለሁ፣ እኔ ግሌን አዛለሁ የሚሉ በጣም ብዙ ሰዎች አሉ። እግዚአብሔር ምሕረት ያርግላቸው። በጣም ብዙ ሰው እስር ቤት ውስጥ ነው ያለው። ይህ ስለ እስር ስናወራ ሄዶ ገብቶ እሱ ማረሚያ ተብሏል። እንደውም ወገኖቼ ወንጌል አለማወቅ እስር ነው። ክርስትናን አለመረዳት እስር ቤት ነው። በክርስቶስ የተደረገልንን አለማወቅ፣ አለማመን፣ አለመቀበል እስር ቤት ነው። ቅዱስ ሉቃስ አሁን በደንብ ስሙኝላችሁ። ቅዱስ ሉቃስ ወንጌል የጻፈ የጌታችን የመድኃኒታችን የኢየሱስ ክርስቶስን ታሪክ ከብስራት ጀምሮ እስከ ዕርገቱ ድረስ በሚገባ ያብራራ ወንጌላዊ ነው። የመጀመሪያውን ለከበረው ሰው ለቴዎፍሎስ ነው የጻፈው። ሁለተኛውንም ለእርሱ ነው የጻፈው። 24 ምዕራፍ ያለው ወንጌል ከጻፈ በኋላ ደግሞ የሐዋርያት ሥራ የሚባለው መጽሐፍ በወንጌላዊው በቅዱስ ሉቃስ የተጻፈ መጽሐፍ ነው። ልብ በሉ ክርስቲያኖች፣ ቅዱስ ሉቃስ የሐዋርያትን አገልግሎት፣ የሐዋርያትን ስብከት፣ የሐዋርያትን ትምህርትና ተአምራት የዘገበበት የጻፈበት መጽሐፍ ስለሆነ የሐዋርያት ሥራ ተብሎ ይጠራል። በዚህ መጽሐፍ ውስጥ በምዕራፍ 12 ከቁጥር 1 ጀምሮ ወንጌላዊው ቅዱስ ሉቃስ እንዲህ ብሎ ይጀምራል። በዚያ ዘመን ንጉሡ ሄሮድስ መከራ ያጸናባቸው ስለነበረ ከቤተ ክርስቲያን አባቶች ከቅዱሳን ከሐዋርያት መካከል በአንዳንዶቹ ላይ